ለተወዳጁ አርቲስት ነጻነት ወርቅነህ ቤተሰብና እንደዚሁም ደግሞ ልጆቹ ሚስቱና ልጆቹ ማለት ነው የጎፈንድሚ እየተዘጋጀ እንደሆነ ነው እየተነገረው ማለት ነው። እንግዲህ ነጻነት ወርቅነህ ለሚስቱና ለልጆቹ በጓደኞቹ እነዚሁም ደግሞ ቅርብ ባሉ የጓደኞቹ ስራ ባልደረቦቹ ጭምር ጎፈንድሚ እንዲዘጋጅ መወሰኑ ምን የተነገረው። ኢቢኤስ በበኩሉ ግን እስካሁን ሲሰራቸው የነበሩ ቪዲዮዎች እንደዚሁም ደግሞ እሱን በተመለከተ የሚሰሩ ፕሮግራሞች ሙሉ በዩቲዩብ ላይ የሚገኘው ገቢ ለእሱ ለልጆቹና ለሚስቱ እንደሚሰጥም እንግዲህ ቃል መግባቱ ይታወቃል። ኢቢኤስ ማለት ነው። አሁን ደግሞ የስራ ባልደረቦችና እንደዚሁም ደግሞ ጓደኞቹ ጎፈንድሚ እንዲዘጋጅ እያደረጉ እንደሆነም ታውቋል። እንግዲህ ኢትዮጵያ ውስጥ እንደዚህ አርቲስቶች ሲሞቱ ለቤተሰቦቻቸው ጎፈንድሚ እንደሚዘጋጅ ይታወቃል። ከአሁን ቀደም እንደዚሁ ሲደረግ ነበር። እናም ይሄም እንዲደረግ እንግዲህ እየሰሩ እንደሚገኙ የታወቀው። እናም በዚህ ተግባር ላይ ሁላችሁም እንድትሳተፉ ጥሪ እናቀርባለን። መልካም ቆይታ